እስቲ ተመልከቱን ይሄ መሰለ ሰለጣ ፈቶሽ ሰለጠ ሸመንደር በስማ እንዴት አባቱ እንደሚያምር እኮ እንደሚጣፍጥ ደግሞ ገና ስታዩት ለአይን ራሱ በስማ ስትቀምሱት ደግሞ ትላላችሁ። ዛሬ ላይ ዝም ብላችሁ ስክሮል እያደረጋችሁ የምታልፉት ሁላ ማለት ነው ኮሜንት ትሰጡኝ ነበረ እና ላይክ ኮሜንት እያረጋችሁ ለፉ፣ ሰብስክራይብ እያረጋችሁኝ ለፉ እና አዲስ ጀማሪ ነኝ ሁሌም እላለሁ። እናንተ እስክታሳድጉኝ ድረስ ሁሌም በየቪዲዮ በለቀቁኝ ቁጥር ማለት ነው አዲስ ጀማሪ ነኝ ነው እላለሁ። እና አያችሁት? እስቲ በእናታችሁ እስቲ ወረቃ አይነቡ አያምርም? ይሄ ሰንደቡሽ ደግሞ በስማም የተለያየ ጅብነ፣ ዶሮ፣ በድንጃን፣ ድንች ምን የሌለ ነገር የለም። እዚህ ጅብን የተለያየ ጅብን ነው ያለው። እዚህ ጋር ደግሞ ኡማሊ ራሱ እኮ በስማም እና ኮሜንት እያደረጋችሁኝ ሰብስክራይብ እያደረጋችሁኝ በቅንነት ደግሞ ለጓደኞቻችሁ ሼር እያደረጋችሁልኝ ሰብስክራይብ አድርጉኝ፣ እንዲያደርጉኝ ነገሩኝ፣ አበረታቱን። ኧረ ተው ይሄን የመሰለ ሙያ ይዤ እስቲ ብቻዬን ዝም ብዬ በየቀኑ ሲሰራ ለምን ለእናንተ ሼር አላረግም? ለምን ለእናንተ አላካፍልም ብዬ ነው። በሸሜል ወረቃ የነብ ስለምወድ ነው። ብሪያን አያችሁ። ይህ ሰለጣ ደግሞ በተለይ ሰለጠ ሸመንደር ቤት ውስጥ ብትሞክሩት በስማ ሁሌ ብትበሉት አይሰለችም። በቃ እንዴት እንደምወደው በየቀኑ በበላው በሰራውም አይሰለችኝም። እና ሰብስክራይብ አድርጉ።